አደራ አደራህን ወዳጄ፣ ንግግርህና ተግባርህን አደራ። የምንኖረው ከሰው ጋር ነው። የሰው ልብ ደግሞ ስስ ነው፣ ቶሎ ይሰበራል፣ ስሜቱም ይጎዳል። በምንናገረው ንግግር፣ በምናደርገው ነገር የሰውን ልብ እንዳንሰብር። ምናልባት እኛ ቀላል ነው ብለን ትንሽ ነው ብለን ያወራነው ነገር የሰውን ልብ ይሰብራል፣ ቀኑን ያበላሻል፣ ምሽቱንም ያጨልማል። ወዳጄ፣ የምንወዳቸውንም ሰዎች በዚህ ምክንያት ልናጣ እንችላለን። ታውቃለህ፣ ሁሉም የራሱ የሆነ ሸክም አለው። አንዳንዱ ስራውን፣ ሌላው ቤተሰቡን፣ አሊያም ሌላ ብዙ ሐዘኖችና ችግር ውስጥ ነው የሚሆነው። እኛ ደግሞ አንጨመርበት። ወዳጄ፣ ምናልባት ይቅርታ ልብን አይጠግንም ይሆናል። የተበላሸውን ምሽት አሊያም የተበላሸውንም ቀን አይመልስም ይሆናል። ግና በትንሹም ቢሆን ልብን ያረጋጋልና ያስቀየምናቸውን ያጠፋንባቸውን ሰዎች ይቅርታን ጠይቅ። ያ ምናልባት ልባቸውን ያረጋጋል። አላህ ያስደስታችሁ። አላህ ይሁን።